ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬ ጥጡ ክለባችን አርሰናል ሊመለከቱ አሁናዊ አዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰቡን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ከሳሊባ ጉዳት በኋላ አርሰናል ፕሪሚየር ሊግ አሸናፊን ለማስፈረም አስገራሚ ዝውውር ለማድረግ እያሰበ ነው ተባለ። አዲስ ውድድር ዘመን ከመጀመሩ ፊት በዊሊያም ሳሊባ አካል ብቃት ዙሪያ ስጋት እያየለ በመምጣቱ አርሰናል ነፃ ዝውውር ላይ የሚገኘውን ተከላካይ ጆን ስቶንስን ለማስፈረም አስገራሚ ዝውውር ለማድረግ እያሰበ መሆኑም ተዘግቧል። አይሪሽ ዘ ሰን እንደዘገበው ከሆነ ሳሊባ ለረጅም ጊዜ ከሜዳ የሚርቅ ከሆነ መድፈቹ ልምድ ያለውን የእንግሊዝ ብሔራዊ ቡድን የመሃል ተከላካይ እንደ አጭር ጊዜ መፍትሄ ይመለከቱታልም ብለዋል። አርሰናል ስቶንስን በዝቅተኛ ውጪ ሊያስፈረው እንደሚችል ዘገባ አመላክቷል። የ25 ዓመቱ የመሃል ተከላካይ ፈረንሳይ በግማሽ ፍጻሜው በስፔን በተሸነፈችበት ጨዋታ ያጋጠሙን የጀርባ ጉዳት ተከትሎ አሁን ላይ ምን ያህል ጊዜ ከሜዳ እንደሚርቅ ግልጽ አይደለም። አርሰናል አሁንም ሙሉ የሕክምና ምርመራ ውጤትን እየጠበቀ ቢሆንም ሳሊባ ቀዶ ጥገና ሊያስፈልገው የሚችልና ለበርካታ ወራት ከሜዳ ላይ ያርቆ የሚችል ከባድ የጀርባ ጉዳት አስተናግዶ ሊሆን ይችላል የሚል ስጋት መኖሩም ዘገባው ይጠቁማል። ይህ ስጋት እውን ከሆነ የሚኬል አርቴታ ቡድን ፕሪሚየር ሊግ ውድድር ዘመን ከመጀመሩ ፊት የተከላካይ ክፍሉን ለማጠናከር ሲባል ወደ ዝውውር ገበያው ለመግባት ሊገደድም ይችላል። ሚኬል አርቴታ ጆን ስቶንስን በደንብ ያውቃል። ስቶንስ ከአርቴታ ታክቲካዊ አቀራረብ ጋር ያለው ትውውቅ ለአርሰናል ተመራጭ አማራጭ ያደርገዋልም ተብሏል። የአርሰናል አሰልጣኝ በሲቲ የፔፕ ጋርዲዮላ ረዳት በነበረበት ወቅት ከጆን ስቶንስ ጋር እጅጉን እንደሚቀራረብ የተዘገበ ሲሆን የ30 ዓመት አሁን ከማንቸስተር ሲቲ ጋር ያለው ውል በመጠናቀም አሁን ላይ ከኮንትራት ነፃ መሆኑም ይታወሳል። ጆን ስቶንስ በእንግሊዝና ከእንግሊዝ ውጭ ባሉ ክለቦች ያለውን ፍላጎት እየገመገመ እንደሚገኝ ቢታመንም አርሰናል ፍላጎቱን በይፋ ካሳወቀ ከአርቴታ ጋር ዳግም መገናኛ ለትላልቅ ክብሮች የመወዳደር እድሉን ቡድኑ ለተጫዋቹ ማራኪ መዳረሻ ሊያደርገውም ይችላልም ተብሏል። አርሰናል በቼልሲ ሞርጋን ሮጀርስን ከተነቀጠ በኋላ ወደ ሌላኛው የፕሪሚየር ሊግ ኮከብ ፊቱን አዙሯል ተባለ። ቼልሲ ሞርጋን ሮጀርስን ለማስፈረም የተደረገው ውድድር በበላይነት ማሸነፉን ተከትሎ አርሰናል በማጥቃት መስመር ዝውውር ላይ አስፈላጊ የነበረውን አቅጣጫ ለመቀየርም ተገዷልም ተብሏል። ይህ የእንግሊዝ ብሔራዊ ተጫዋች ከሚኬል አርቴታ ዋነኛ የዝውውር እጩዎች አንዱ የነበረ ቢሆንም መድፈቹ አሁን በሁኔታው ከመበሳጨት ይልቅ ቀጣይ እርምጃቸውን በጥንቃቄ መወሰን እንዳለባቸውም ተነግሯል። ዋናው ቅድሚያ የሚሰጠው ቦታ ግቦችን ማስቆጠር የሚችል ጫናዎችን ተቋቁሞ ኳስን ወደፊት ይዞ መሄድ የሚችልና ከአንድ በላይ በሆኑ ቦታዎች ላይ መጫወት የሚችል ወጣት አጥቂ ወደ አርሰናል ማምጣትም ነው ተብሏል። እያንዳንዱ አማራጭ የራሱ የሆነ የፋይናንስና የስፖርት የተፎካካሪነት ውስብስብነቶች ቢኖሩትም አርሰናል አሁንም በርካታ ትላልቅ አማራጮችን በስፋት እያየ የሚገኛልም ተባለ። አርሰናል ለሮጀርስ የፕሪሚየር ሊግ ተከፋይ አማራጭ እያየ ነው ሲባል ጋዜጠኛ ቤን ጃኮብስ እንደገለጸው ከሆነ ሮጀርስ ወደ ቼልሲ ለመቀላቀል ማምሳቱ ተከትሎ አርሰናሎች ሌሎች የማጥቃት አማራጮችን እያዩም ነው ብሎ የበርንማውዝ አጥቂ ኤሊ ጁኒየር ክሮፒ ከተመረጡ አማራጮች መካከል አንዱ ሲሆን የፒኤስጂ የመስመር ተጫዋች ብራድሊ ባርኮላ በሰሜን ለንደኑ ክለብ ዘንድ አሁንም ትልቅ አድናቆት ይኖረዋልም ተብሏል። እንደ ስካይ ስፖርት ዘገባ ከሆነ ቼልሲ ለሮጀርስ የብሪታንያ ሪከርድ ከሰበረ በኋላ አርሰናል ሌሎች ዝውውሮች ፊቱን እያዞረም ነው ተብለዋል። አሁን ላይ በክለባችን የሚፈልገው ክሮፒ በእድሜ ወጣት ቢሆንም የፕሪሚየር ሊግ ልምድ ያለው የፈረንሳይ አጥቂ ባለፈው ውድድር ዘመን 13 የሊግ ግቦችን ያስቆጠረ ሲሆን አርሰናልም በቀጥታ ፈትኖታል። ነገር ግን በርንማውዝ ተጫዋቹን ለማቆየት አሁን ላይ ትልቅ ፍላጎትም አለው ተብሏል። ዘጋርዲያን ቀደም ሲል ክለቡ የ80 ሚሊዮን ፓውንድ ያህል ዋጋ ሊያወጣ እንደሚችል የዘገቡ ሲሆን የቅርብ ጊዜ መረጃዎች ግን የሚጠይቀው ክፍያ ምናልባትም እስከ 100 ሚሊዮን ፓውንድ እንደሚቀርብም ይጠቁማሉ። መድፎቹ ውድ የሆነ የችኮላ ምላሽ ከመስጠት መቆጠብ አለባቸው። ባርኮላ በበኩሉ ከግራ መስመር የተፈጥሮ ስፋትን፣ ፈጣን ፍጥነትና ከአንድ ለአንድ ውድድሮች የማሸነፍ ስጋትን ይፈጥራልም ተብሏል። ስለሆነም አርሰናል ምናልባትም ባርኮላ ሊያስቀድም ይችላልም ተብሏል። አርሰናል ክሮፒ እንደ ሁለተኛ አማራጭ አይመለከቱም የተባለ ሲሆን ምናልባትም የባርኮላ ዝውውር አሁንም ካልተሳካ ክሮፒ ትልቁ አማራጭ ሊሆንም ይችላልም ተብለዋል። አርሰናል ከፍተኛ ግምት የሚሰጠውን የ18 ዓመቱን ታላቅ ተስፋ ያለውን አማካይ ከማንቸስተር ሲቲ ለመንጠቅ እየገፋበት ይገኛልም ተባለ። እንደ ፈረንሳዩ ለኢኪፕ ዘገባ ከሆነ አርሰናል በክረምቱ የዝውውር መስኮት የሞሮኮ ብሔራዊ አማካይ አዩብ ቡአዲን ለማስፈረም ትልቅ ፍላጎት እያሳየ ነበር። ይሁን እንጂ በዝውውሩ ከሲቲ ጠንካራ ውድድር እንደሚጠብቀውም ተገልጿል። የ18 ዓመቱ ወጣት በሊል ቤት ድንቅ ጊዜን እያሳየ የሚገኝ ሲሆን በክረምቱ ለማስፈረም ከፍተኛ የዝውውር ሂሳብም ይጠይቅበታልም ተባለ። አርሰናል ወይም ሲቲ ፍላጎታቸው ወደ ይፋ ዝውውር ጥያቄ በመቀየር ዝውውሩ ለመጨረስ ለመወሰናቸው ወደፊት የሚታይ ይሆናል ቢባልም ቡአዲ ከሀገሩ ጋር በዓለም ዋንጫው ድንቅ እንቅስቃሴ ካደረገ በኋላ በፕሪሚየር ሊጉ ስኬታማ ለመሆን የሚያስፈልጉት አካላዊና ቴክኒካዊ ብቃቶች እንዳሉት ምንም ጥርጥር የለም። ለቡድኑ ጉልበት፣ የጨዋታ ብልጫና የረጋ መንፈስን ይጨምራልም ተብሏል። አርሰናል በክርስቲያኖ ሮናልዶ ላይ ማሻሻያ ማድረግ የሚፈልግ ሲሆን ቡአዲ ወደፊት ትልቅ ኮከብ ሆኖም ለማድረግ የሚያስፈልጉት ሁሉም ብቃቶች አሉም ተብሏል። በመጪዎቹ ሳምንታት የሱን ፊርማ መረጋገጥ ከቻሉም ምናልባትም ለአርሰናል ትልቁ እርምጃም ይሆናልም ተብሏል።
በተመሳሳይ ግን ሌላኛው የእንግሊዝ ፕሪሚየር ሊግ ክለብ ማንቸስተር ሲቲን ቡአዲ ላይ ትልቅ ፍላጎት አለውም ተብሏል። ሲቲ ተጫዋቹን ለማስፈረም ባለፉት ቀናት ትልቅ እንቅስቃሴ ያደረገ ሲሆን አርሰናልም ይህንን እንቅስቃሴ በመግታት ተጫዋቹን ወደ ኤምሬትስ ስታዲየም ለማምጣት ትልቅ የዝውውር ሂሳብ ለማቅረብ አሁን ላይ ዝግጁም ናቸውም ተብለዋል። ፋብሪዚዮ ሮማኖ እንደዘገበ ከሆነ አትሌቲኮ ማድሪድ አጥቂውን ጁሊያን አልቫሬዝን ለባርሴሎና ለመሸጥ ፍቃደኛ ባለመሆኑ አርሰናል አልቫሬዝን ወደ ኤምሬትስ ስታዲየም ለማምጣት ትልቅ እርምጃ ለመውሰድ ተዘጋጅቷል ተባለ። አርሰናል በሞርጋን ሮጀርስ ዝውውር ላይ በቼልሲ ተበልጦ ሊሆን ይችላል። ነገር ግን አሰልጣኝ ሚኬል አርቴታና የስፖርቲንግ ዳይሬክተሩ አንድሪያ ቤርታ አሁን ላይ አልቫሬዝን ለማስፈረም ቆርጦ ተነስተዋልም ተብሏል። የቲም ቶልክ የዝውውር ኤክስፐርት ግሬም ቤሊ እንደዘገበው ከሆነ አትሌቲኮ ለማንቸስተር ሲቲ የቀድሞ አጥቂ 111 ሚሊዮን ፓውንድ የሚፈልግ ቢሆንም አርሰናል አሁንም በአልቫሬዝ ላይ ያለውን ፍላጎት እንደቀጠለም ነው ተብሏል። ምንጮች እንደገለጹም ከሆነ ቤርታ ወደ ባርሴሎና መዞር ካልቻለ ወደ አርሰናል ለማዞር ፈቃደኛ ከሆነው አልቫሬዝ ጋር ቀጥተኛ ንግግሮችን አድርጓልም ብሏል። ባርሴሎናና አልቫሬዝ የመቀላቀል ፍላጎት ቢኖራቸው አትሌቲኮ ግን አሁን ለአርጀንቲና ብሔራዊ አጥቂ ለስፔኑ ሻምፒዮን ለመሸጥ ፈቃደኛ አይደለም ተብሏል። የዝውውር ኤክስፐርቱ ሮማኖ እንደገለጸው በባርሴሎና በአትሌቲኮ ማድሪድ መካከል በአልቫሬዝ ምክንያት በተፈጠረ ውጥረት የተሞላበት ሁኔታ መሃል አርሰናል ትንሽ ድል ካገኘ ዝውውሩን ለመጨረስ አሁን ላይ ዝግጁም ነው ብሏል። አርሰናል የአልቫሬዝን ዝውውር ለመጨረስ እድሉን እያየ ነው ሲል ሮማኖ እንዲህ ሲል ይናገራል። አርሰናል የአልቫሬዝና የባርሴሎና ሁኔታ በቅርበት መከታተሉን ይቀጥሏል። እኔ ለሳምንት ስነግራችሁ እንደነበረው እና አሁንም እንደምነግራችሁ ከሆነ በባርሴሎናና በአትሌቲኮ ማድሪድ መካከል ያለው ሁኔታ በጣም ውጥረት የነገሰበት ነው። በግልጽ እንደሚታወቀው አትሌቲኮ ተጫዋቹን ለባርሴሎና መሸጥ ስለማይፈልጉ ጁሊያን አልቫሬዝ ወደ ባርሴሎና መሄድ ካልቻለ አሁን አትሌቲኮች በአጠቃላይ ተጫዋቹን መሸጥ አንፈልግም እያሉ ነገር ግን በጁሊያና በአትሌቲኮ መካከል ያለው ግንኙነት ቢበላሽና በነሐሴ ወር ላይ ተጫዋቹን ለመሸጥ ቢወስኑ አርሰናል አሁን በሁኔታ ላይ ፍላጎት ይኖረውና የጁሊያን ሁኔታን በቅርበት መከታተሉ ሊቀጥል ይችላልም ብሏል። ስለዚህ አሁን በአርሰናል ላይ በጣም ትኩረት ማድረግ አለብን፣ ምክንያቱም ሮጀርስን ማለት ለአርሰናል ትልቅ ምት እንደሆነ እውነታው ያሳያልም ብሏል። እሱ እንዲያስፈሩት የፈለጉት ተጫዋች ነበር። እሱ የመጀመሪያ ዝውውር ኢላማቸው ነበር ሲሆን ዝውውሩም እንዲጠናቅ በጣም ሲገፉበት ነበር። አሁን ለሱም ባለማግኘታቸው ምናልባትም ጁሊያን አልቫሬዝ ትልቁ ኢላማቸው ነው ሲል ፋብሪዚዮ ሮማኖ ተናግረዋል። ቴሪ ዳንኤል ሆነሪ ስለ ብሩኖ ጉማሬሽ እና ስለ ቪኒሲየስ ጁኒየር ከክለባችን ጋር መገናኘት ተከትሎ ምላሽ ሰጠ። ሄነሪ ስለ ጉማሬሽ ጠይቆ እንዲህ ሲል ይመልሳል። አርሰናል ጉማሬሽን ማስፈረም ከቻለ የተቀናቃኝ ክለቦች ፍርሃት ሊገባቸው ይገባልም ብሏል። ሚኬል አርቴታ ምን ለማድረግ እየሞከረ እንዳለ አላውቅም፣ ነገር ግን ይህ ለተቀናቃኞቻችን በጣም የሚያስፈራ ነው። በዴክላን ራይስ፣ ብሩኖ ጉማሬሽና ማርቲን ኦዴጋርድ የመራ አማካይ ክፍል ካለ አርሰናል በዓለም ላይ ካሉት ከማንኛዎቹም ክለቦች የላቀ ጠንካራ ተከላካይና የአማካይ ክፍል ይኖረዋልም ብሏል። በሚቀጥለው ውድድር ዓመት እነሱን ማሸነፍ ቅዠትም ይሆንባቸዋል ብሏል። ቡድኑ በአማካይ ክፍል ውስጥ የሚፈልጉት ነገር ሁሉ ሊሰጥ የሚችል አይነት ተጫዋች ነው። እርሱ የኒውካስል ዩናይትድ ሞተር ነው። በጣም ጠንካራና በአካላዊ ብቃት የበለጸገ ተጫዋች መሆኑ ኳስን በቀላሉ ከእግሩ ለመንጠቅ አይቻልም። በእርሱ ታግሶ አርሰናል የፕሪሚየር ሊጉን ዋንጫውን ጠብቆ ይቆያልም ብሏል። አርሰናል በተከታታይ የቻምፒየንስ ሊግ ፍጻሜ ላይ ያደርሰዋል። አርሰናልም ሻምፒዮን ይሆናልም ብሏል። ሚኬል አርቴታና አንድሪያ ቤርታ በአርሰናል ውስጥ ልዩ ነገር ለመገንባት ወስኗል። ዝውውሮቻቸውንም ማየት ይቻላልም ብለዋል። እንዲሁም ስለ ቪኒሲየስ የጠየቀው ሄነሪ እንዲህ ሲል ይመልሳል። ቪኒሲየስ ጁኒየር ልዩ ብቃት ያለው ፈጣን፣ በቴክኒክ ረገድ የተራቀቀና አሸናፊ እግር ኳስ ተጫዋች ነው። የእሱን ጥራት ማንም አይክድም። ነገር ግን በአሁኑ ወቅት በሪያል ማድሪድ የምናየው ነገር እንደ ማስጠንቀቂያ ሊወሰድ ይገባልም ብሏል። በቪኒና በምባፔ መካከል ሁለት የትውልድ ታላላቅ ተሰጦች አሉ። ሁለቱም የትኩረት ማዕከል ለመሆን የለመዱና ዋና ሰው ሲሆኑ ደምቀው የሚወጡ ጠንካራ ሰብዕና ያላቸው ናቸው። ትክክለኛው ሚዛን ሳትጠብቅ እንደዚህ ያሉ ሁለት ሰዎችን በአንድ ላይ ስታስቀምጥ ግጭት ሊፈጠር ይችላልም ብሏል። አርሰናል አሁን በጥሩ አቋም ላይ ይገኛል። በኬሚስትሪ መግባባት፣ በጋራ መረብ፣ በታክቲክ ስነ ስርዓትና በጠብ የተሞላ የዝውውር ስራ የተገነባ ስብስብ ለመፍጠር ጠንክረው እየሰሩም ነው ብሏል። ለቪኒ ዝውውር መንቀሳቀስ እጅግ በጣም ከፍተኛ የሆነ የዝውውር ዋጋና የደሞዝ መዋቅሩ ሊያዛባ የሚችል ከፍተኛ ክፍያ ይጠይቃል። ይህም በጥንቃቄ የገነባነውን የመልበሻ ክፍል ሚዛን የማናጋት እውነተኛ አደጋም ነው ብሏል። በዚህ ክለብ ውስጥ ቀጣይነት ያለው ስኬትን ለመገንባት ምን እንደሚያስፈልግ እንደሚያወቅሰው በራሳችን መርሆች ላይ መጽናት አለብን ብዬ አስባለሁ ሲል ተናግረዋል። አርሰናል 20 ዓመቱን የሪያል ሶሴዳድ የመሃል ተከላካይ ጆን ማርቲንም በክረምቱ ዝውውር መስኮት መከታተሉን ቀጥሏል ተባለ። ይህ የስፔን ወጣት ብሔራዊ ተጫዋች በአየር ላይ ኳሶች በማሸነፍ ረገድ ትልቅ ብቃት ያለው ሲሆን ባለፈው ውድድር ዓመት 25 የላሊጋ ጨዋታዎችን ያደረገ ሲሆን 2 ግቦችን ከቆሙ ኳሶች ማስቆጠርም ችሏል። እነዚህ ቁጥሮች ሲታይ የኒኮላስ ጆቨር የአርሰናል የቅጣት ምቶች አሰልጣኝ አይኖች በርትተው እንደነበረም ግልጽም ነው ተብሏል። ከበስተጀርባ ኳስ መስርቶ መጮት የሚችል እና ገና በወጣትነቱ በማጥቃት የቆሙ ኳሶች ላይ ጎልቶ የወጣ ተከላካይ በመሆኑ አርሰናል ተጫዋቹን ለማስፈረም ትልቅ ፍላጎትም
አለው ተብሏል። አርሰናል በዚህ ክረምት ለጋብሪኤል ማርቴሊ የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ዝግጁ ነው ተባለ። ለብራዚል ብሔራዊ ቡድን በመሀል አጥቂነት ሚና ያሳየው ብቃት ከተለመደ የግራ መስመር ክንፍ ውጭ በተለያዩ ቦታዎች ላይ የመጫወት ሁለገብነቱና ችሎታውን ያሳየም ሆነ ይህ ሁለገብነቱ ደግሞ ተጫዋቹን ለማስፈረም በሚፈልጉ ክለቦች ዘንድ ያለውን ፍላጎት ሊጨምር ይችላልም ተብሏል። አርሰናል በአንድ ተጫዋች ላይ ከ100 ሚሊዮን ፓውንድ በላይ የሚወጣ ከሆነ ያ ገንዘብ እንደ ክቪቻ፣ ክቫራትስኬሊያ ወይም ቪኒሲየስ ጁኒየር ላሉ ብቃታቸው ለተመሰከረላቸውም የዓለም ታላላቅ ተሰጦች መሆን አለበት ተባለ። አንድሪያ ቤርታና ሚኬል አርቴታ በተለይም ሊያንድሮ ትሮሳድን ወደ ቤሺክታሽ መላካቸውን ተከትሎ የቀይ መስመር ክንፍን ማጠናከር ምን ያህል አስፈላጊ እንደሆነ እንደሚረዱ እተማመናለሁም ተብሏል። ለጊዜው ግን ክለቡ እቅድ እንዳልሆነ ሁሉም ነገር በቁጥጥር ስር መሆኑን ማመን የተሻለም ነው ተብለዋል። አርሰናል ዩሬን ቲምበር በቅድመ ወደ ዝግጅት በከፊል ይሳተፋል የሚል ተስፋ ያለው ሲሆን ቤን ዋይት ደግሞ ከደረሰበት ከባድ የጉልበት መገጣጠሚያ ጉዳት በኋላ በጥሩ ሁኔታ ማገገሙ በመቀጠሉ ምናልባትም በዚህ ሳምንት ወደ ልምድ ይመለሳሉ ተብለዋል። ፋብሪዚዮ ሮማኖ ስለ አርሰናል ብራድሊ ባርኮላ አዲስ መረጃ ይፋ ያደረገ ሲሆን ይህም የሆነው መድፈኞቹ ሞርጋን ሮጀርስና ያን ዲዮማንዲ ወደ ኤምሬትስ ስታዲየም እንዲዘዋወሩ ማሳመን ሳይችሉ መቅረታቸውን ተከትሎም ነው ተብለዋል። የቲም ቶልክ የዝውውር ኤክስፐርት ግሪያን ቤሪ እንደዘገበው ከሆነ ቼልሲ ሮጀርስን በማስፈረም አርሰናልን ቀድሞታል። የደረሱት አዲሶቹ መረጃዎች እንደሚያሱት ከሆነ አርሰናል አሁን ላይ ሙሉ በሙሉ ፊቱን ምናልባት ወደ ብራድሊ ባርኮላ ሊያዞር ይችላል ተብሏል። ፋብሪዚዮ ሮማኖን በዚህ ጉዳይ ላይ አዲስ መረጃ ይወጣ ሲሆን ሮማኖ በዩቱብ ቻናሉ ላይ ትላንት ምሽት እንዲህ ሲል ይናገራል። ስለ ክንፍ ተጫዋች ገበያ ስናወራ አርሰናል ለክንፍም ሆነ ለአጥቂ መስመር ምን አይነት ምላሽ እንደሚሰጥ ማየት ይኖርብናልም ብሏል። ምክንያቱም ይህ ባሉ አማራጮች ላይ የተመሰረተው ለምሳሌ ያለ ጉዳዩን ግልጽ ለማድረግ አርሰናል ባለፉት ጥቂት ቀናት ወደ ዝውውር ለመግባት አሁንም እድል እንዳለማወቅ ከሬድቡል ከላይፕዚጉ የአንድ ዲዮማንዲ ወኪሎች ጋር አንዳንድ ማጣራቶችን አድርጎም ነበር ብሏል። ነገርም ዲዮማንዲ ከፒኤስጂ ጋር በግል ጥቅማ ጥቅሞች ላይ መስማማቱን ተከትሎ አሁን ላይ አርሰናሎች ይሄ ዝውውር ከባድ እንደሚሆንባቸውም አምነዋልም ብሏል። ያም ሆኖ ግን አርሰናል ባለፉት ቀናቶች ምን እየተካሄደ እንዳለ መረት ስለ ዲዮማንዲ ሁኔታ አንዳንድ የስልክ ጥሪዎችን ማድረጉን ግን አረጋግጥላችኋለሁ ብለዋል። ሮማኖ በመቀጠልም ብዙ አርሰናል ደጋፊዎች አሁን አርሰናል ሙሉ በሙሉ ወደ ባርኮላ ዝውውር እየገባ ነው ብሎ እየጠየቁ ነው። አርሰናል በባርኮላ ዝውውር ላይ እየሰራ ነው ብሎ እየጠየቁ ስለሆነ ወዳጆቼ ስለ ባርኮላ ባለኝ መረጃ መሰረት አርሰናል እስካሁን ምንም አይነት ማጣራት አላደረገም። በአንዲዮማን ላይ አንዳንድ ማጣራቶች ቢያደርጉም ባለፉት ቀናት በባርኮላ ዙሪያ ግን ምንም አዲስ ያደረጉት ማጣራት የለም ብሏል። ስለዚህ በአሁኑ ወቅት በአርሰናል በባርኮላ መካከል ያለው ወሬ ቀዝቃዛ ነው ማለትም እችላለሁም ብሏል። ሊቨርፑል ግን ለሁኔታው ትልቅ ትኩረት ሰጥቷል። ሊቨርፑል አሁንም ባርኮላ ለማስፈረም ከፍተኛ ፍላጎት አለው። ስለዚህ ባለኝ መረጃ ላይ ጸናለሁ። የባርኮላ ወደ ሊቨርፑል የመዘወርም ሊያወጡ በሚፈልጉት የገንዘብ መጠን ላይ ተመስርቶ አሁንም ግልጽ የሆነ አማራጭ እንደሆነ ነግራቸዋለሁም ብሏል። ምክንያቱም ፒኤስጂ ከፍተኛ ገንዘብ ይጠይቃል። በተመሳሳይ ጊዜ አርሰናል አሁን በገበያው ላይ ምላሽ መስጠት እንዳለበት መናገር አስፈላጊ ስለሆነ ውጤቱ ምን እንደሚሆን ወደፊት የምናየው ይሆናልም ብሏል። በእርግጥ ይህ ትልቅ ድናጋጤ ነው፣ ትልቅ አስገራሚም ነገር ነው። በተለይ ሚኬል አርቴታ ተጫዋቹን ወደ ክለቡ ለማምጣት በጣም ይፈልጉ ነበር። አርቴታ ከጥር ከየካቲትና ከመጋቢት ወር ጀምሮ የተጫዋቹ ሁኔታ መከታተሉንም ቀጥሎም ነበር ሲል ተናግረዋል። ጄሚ ካራጋር ስለ አርሰናል የክረምት የዝውውር መስኮት ምን ላይ ሰጠ? አርሰናል ሊጉን ካሸነፈ በኋላ ተጫዋቾችን የመለየት እንጂ በትክክል የመግዛት ልምድ ወደሌለው አሮጌው ባህሩ እንደተመለሰ ማመን ጀምሬያለሁ። ባለፈው የውድድር ዓመት አርሰናል አንድ ተጫዋች ሲፈልግ ሄዶ ዝውውሩ ያጠናቅ ነበር። በዚህ ውድድር ዓመት ግን ወሳኝ እርምጃዎችን ከመውሰድ ይልቅ ተጫዋቾችን በመቃኘት ስካውቲንግ ብቻ እየተደሰቱ ይመስለኛልም ብሏል። የሻምፒዮኖች ጸባይ እንዲህ ነው እንዴ? ሊጉን ማሸነፍ አርሰናል በዝውውር ገበያው ላይ ይበልጥ ጠካኝ ያደርገዋል ብዬ አስቤ ነበር። በዚህ ሁኔታ ግን ዝውውሮችን ከማጥነቅ አንጻር ያን የሻምፒዮንነት አስተሳሰብ ማየት አልቻልኩም ሲል ተናግረዋል። የፈረንሳዩ ሌኪፕ በወጣው አዲስ ዘገባ መሰረት ዊሊያም ሳሊባ ምናልባትም ቀዶ ጥገና ሊያስፈልጉ ይችላል ተባለ። ከቅርብ ጊዜ ምርመራዎች በኋላ በዊሊያም ሳሊባ ላይ ምንም ተጨማሪ ጉዳት አለመኖሩን ተከትሎ ቀዶ ጥገና ሊያስፈልገው እንደሚችልም ተገልጿል። አርሰናል የመጨረሻውን ውሳኔ በሚቀጥለው ሳምንት የሚያስተላልፍ ቢሆንም በአሁኑ ወቅት ግን የረጅም ጊዜ ጥንቃቄ የተሞላበት የሕክምና እቅድ ተመራጭ ሆኗል ሲል ሌኪፕ ዘግቦታል። ጋብርኤል ጄሱስ ስለወደፊት ቆይታው ለሚናፈሱት ወሬዎች ምላሽ ሰጠ። እኔ እዚህ ነኝ፣ የትም አልሄድም፣ አሁንም በአርሰናል መቆየት እፈልጋለሁም ብሏል። ይህ ክለብ ለእኔ ትልቅ ትርጉም አለው፣ አሁንም ለክለቡ የሚሰጠው ብዙ ነገር እንዳለ አምናለሁም ብሏል። በእግር ኳሱ ሁልጊዜም ወሬዎች ይኖራል፣ ነገርም የእኔ ትኩረት ጠንክሮ መስራት፣ ቡድኑ መርዳትና ለዋንጫዎች መዋጋት ላይም ነው ብሏል። ለእኔ ዋናው ነገር ይህ ብቻ ነው። የአርሰናል ተጫዋች እስከ ቀጠልኩ ድረስ ለዚህ ክለብ አርማ ሁሉ ነገርን መስጠቴን እቀጥላለሁ ሲል ጋብርኤል ጄሱስ ተናግረዋል። ውድ ቤተሰቦች ለዛሬ ነበረ ቆይታ በዚህ ያበቃ። ቻናሉን ሰብስክራይብ ማድረግ አይረሳም። መልካም ቀን ወዳችሁ